ስራችሁ ጥሩ ነው። እኔ ተመችቶኝ እንድንጠነቀቅ አደጋ እንዲቀንስ የሚያደርግ ነውና በዚሁ ቀጥሎ ነው የምለው። ግዴታችንንና መብታችንን አይተንበት ፍሬን ያዝለቀቅ የእግር ፍሬን እሺ በየጊዜው ነው ቼክ ማድረግ ነው አይደል? አይ ጥሩ ነው ያለችበት ጥሩ ነው። ከዚህ አንጸባራቂ 3 ማዕዘን ስፖርት ጎማ፣ እሳት ማጥፊያና ፈርስት ኤድ ነኝ። አሮዮቹን ነው እኛ እኮ አደጋ እንዳያደርሱ እንትን ምን ነው ተሽከርካሪያቸው ላይ ያለውን ጉድለት እነግራቸዋለን። አስተካክለው እንዲመጡ እናደርጋለን። ተመርምሮ ብቁ ሲሆን ሰርቲፊኬት እንሰጣለን። እስቲ ፍሬቻ ረጅም መብራት አብራና እስቲ አቆም አጭር የኋላ ዝናብ መጥረጊያ ክላክስ አድርጎ እስቲ መልካም ቀን። የዛኛው ዝናብ መጥረጊያና ክላክስ ከኋላ የኋላ ማርሽ ፍሬን ፍሬቻ ታበራልኛል። ፍሬቻ የኋላ ማርሽ ቤልትን እስኪ ሳብ አድርገው። ፍሬቻ የቀኝ ዝናብ መጥረጊያና ክላክስ አለ። ስኳርት ጎማ፣ እሳት ማጥፊያ፣ አንጸባራቂ አጭር ረዥም እየቀየርክ አብራል። ፍሬቻ ይበራል። ዝናብ መጥረጊያስ እሺ ቀይረው። ግን አንዳንዴ ከዚህም የባሰ አደጋ ሊያደርሱ የሚችሉ መኪኖች አሉና ቦታ ተመርጦ እንደዚህ አይነት መኪኖች የት ናቸው የሚሉትን ነገር ቦታ መርጣችሁ ክትትል ብታደርጉ የበለጠ አደጋውን ሊቀንስ ይችላል ብዬ አስባለሁ። ለምሳሌ ምንም አይነት ፍሬቻ የሌላቸው መኪኖች ከተማው ላይ ይታያሉ። ምንም አይነት የመብራት የወላለቀባቸው መኪኖች ይታያሉ። ስለዚህ እነዚህ ላይ ለትራፊክ አደጋው አስተዋጽኦ ስለሚያደርጉ ትኩረት ቢደረግባቸው ጥሩ ነው። ጠቀሜታ ለራስ ሴፍቲ ነው። ከዛ የተሻለ ምን ጠቀሜታ አለ? ዋናው እኮ የራስ ደህንነት። ድንገተኛ የመስክ ቴክኒክ ምርመራ መጀመሪያ ተሽከርካሪ ዳር ይዞ እንዲቆም እናደርጋለን። ከዛ በኋላ አሽከርካሪውን አስፈላጊው መረጃ ከሰጠን በኋላ ለአሽከርካሪው መንጃ ፍቃድ እንጠይቃለን። መንጃ ፍቃድ ከተቀበልን በኋላ ቴክኒክ ብቃት ማረጋገጫ ቦሎ ለጥፏል የሚለው እናያለን። መቼ ነው የለጠፈው? ጊዜ ካላለፈው ወደ ቀጥታ ወደ ቴክኒክ ምርመራው እንገባለን። የተሽከርካሪ ቴክኒክ ምርመራ አስፈላጊነትን እሱን ካስገነዘብን በኋላ ነው ቴክኒክ ምርመራ የምናደርገው። ከሱ በኋላ ባሉ ጉድለቶች መሰረት እዚህ ላይ ባለው ቼክሊስት ወይንም እዚህ ላይ ባለው መስፈርት መሰረት የሚኖሩ ጉድለቶችን መዝግበን በእርከኑ መሰረት ቀነ ገደብ ሰጠን ቅጣት እንቀጠዋለን። ቅጣት ከጻፍን በኋላ ተሽከርካሪውን አስተካክሎ በ5 ቀን ጊዜ ውስጥ ዳግም ምርመራ ዞ ቢሮአችን እናደርግና ተሽከርካሪው እንዲስተካከል የያዝነውን መንጃ ፍቃድ ወይንም ደግሞ ሰሌዳ ተመላሽ እናደርጋለን ማለት ነው።
የቴክኒኩ የጉድለት አይነት ቀነ ገደብ አለው። እንደ ጉድለቱ ይለያያል። አሁን ለምሳሌ በጣም ቀላል የሚባሉት ክላክስ፣ መብራት ምናምን ከ3 ቀን እስከ 5 ቀን እንሰጠዋለን። የሚገዛ ጎማ አሁን ሊሾ ከሆነበት ባላንስ ከበድ ያለ ጋራጅ ውስጥ የሚያቆየው ከሆነ ደግሞ 15 ቀንም እንሰጠዋለን። 20 ቀን ድረስ እንሰጣቸዋለን። እኛ ሀገር የተለመደው በአመት አንዴ ነው የተሽከርካሪ ብቃት ወይንም ደግሞ ቴክኒክ ምርመራ የሚደረገው። ያው ባሉ የተሽከርካሪ ምርመራ ተቋሞች በአመት አንዴ የቴክኒክ ብቃት ማረጋገጫ ወይንም ቴክኒክ ምርመራ ይደረጋል። በሱ መሰረት ቦሎ ይወስዳሉ፣ ቦሎውን ይለጥፋሉ። ያለ አመት ነው ማለት ነው። ስፖት ወይንም ድንገተኛ በድንገት ቴክኒክ ብቃት የሚታይ ከሆነ አንድም ተሽከርካሪዎች ለመስተካከል አንድና አንድ መንገድ ይሆናል። ሌላም ደግሞ እንደዚሁ ንብረት ላይ ይሁን ህይወት ላይ ይሁን ከሚደርስ አደጋ ከዚህ በተረፈ አንድ ግለሰብ ወይንም ደግሞ የአንድ ግለሰብ ንብረት የሀገርም ሀብት ነው። ስለዚህ እዚህ ላይም ትልቅ አስተዋጽኦ ይኖረዋል ማለት ነው። የተሽከርካሪ ቴክኒክ አቋም ቴክኒክ ብቃቱ የተሟላ ሆኖ መስክ ላይ መሽከርከሩ አደጋን ከመቀነስ የትራፊክ አደጋ ቀነሰ ማለት ደግሞ ለግለሰብም ይሁን ለእኛ ተቋምም ይሁን እንደ ተቋም ላለው በአጠቃላይ ለሀገራችን ለኢትዮጵያም ትልቅ ፋይዳ አለው ብሎ ማለት ይቻላል። ቀላል ይመስላል እንጂ አሁን የአንደርስታንድ ችግር አለ። ፍሬም መብራት አሁን የሆነ መኪና እንደቆመ እንኳን ለማወቅ ምልክት ለመስጠት ከኋላ ለሚከተላቸው ሊታጠፉ ምናምን ከዚህ አንጻር አደጋ ይከላከላል። ተጉዳሮቶቹ ብዙ ናቸው። በጣም አንደኛ ለመቆም ፈቃደኛ አይደለም። አዎ ልክ ነው። መርምሩ የሚሉት ምናልባት ከ101 ቢገኝ ነው እንጂ ሁሉም ከመደባደብ የሚደርስ አለ፣ ስድብ ሁሉም አለ። ሁለተኛ ከቆመ በኋላም ጊዜን ፈጃችሁ እንዲያረጋችሁ ምናምን ይላል። ዱላ ቀረሽ አይነት እስከ መደባደብ የሚደርስበት ጊዜ ሁሉ አለና ቻሌንጁ ከባድ ነው። አንደኛ ለራስ ጥቅም ነው፣ ቀላል የማይመስል ግን ደግሞ ትልቅ አደጋ የሚከላከል የቴክኒክ ጉድለት ካለባቸው እንዲያስተካክሉ ለማድረግ ነው። ይሄ ቀላል አይደለም። ብቃቱ የተረጋገጠ ተሽከርካሪ መንገድ ላይ እንዲሽከረከር አደጋ እንዳይደርስ ለራሳቸውም ለህይወታቸውም የመከላከል ስራ ነው እየሰራን ያለ ነው ማለት ነው። ስለዚህ ለማንም አይደለም፣ ዞሮ ዞሮ ጥቅሙ ለራሱ ለተገልጋዩና ለሌሎችም ሹፌሮች ለራሱም ጭምር ነው። ሁሉም ቢኖረው አብዛኛውን አደጋ ይቀንሳል ብዬ አስባለሁ። በነፃ ቴክኒካል ጉድለት እንዳለበት እንዲያውቅ ማድረጉም ሌላ ሀሴት እየተደረገለት እንደሆነ ማወቅ አለበት። አንዳንዱ ጉድለት ይሄም አለ እንደሚል አለ። አሁን ለምሳሌ መኪና ቁሞ አንጸባራቂ ማድረግ እንዳለበት የሚያውቅ አለ፣ የማያውቅ ማንጸባራቂ ምንድነው የሚል አለ፣ ፈርስት ኤድ ምንድነው የሚል አለ። አብዛኛው ጥሶን የሚሄድ ነው። ጥሶ የሄደውን እንኳን ተሽከርካሪውን በሰሌዳ ፈልገን እርምጃ ለመውሰድ የተመቻቸ ሁኔታ የለም። ይሄ ቢመቻችልን ወደፊት አንድ ሰው ደብድቦ ቢሄድ ዋስትና የለንም። የተቀናበረ ስራ ቢኖር በተለይ ከትራፊክ ፖሊስ ከፖሊስ ከደንብ ጋር አንድ ላይ ሆነ ስራ ላይ ያለን የሆነ ተሽከርካሪ ገጭቶን ቢሄድ ምንም ዋስትና የለንም። እንዲህ አይነት ሴፍቲዎች ቢዘጋጁ ለስራው መልካም ነው ብያለሁ።